በሀገረ ቻይና ሼንዘን ውስጥ የሚገኘው ትልቁ የእጽዋት የአትክልት ስፍራ። ይህ ቅጥር የተለያዩ የእጽዋት ስብስቦች፣ የቅሪተ አካላት ደንና ሐይቅ ይገኝበታል። ቱሪዝምና ትምህርት ወደ ተጣመሩበት ቅጥር እንግባ። የፓልም ዛፍ፣ ቀርከሃ፣ የበረሃ እጽዋትና የውሃ ተክሎች በአንድ ስፍራ የሚታዩበት ከ12000 በላይ የእጽዋት ዝርያዎችን ይዟል። ከነዚህም ውስጥ ብዙዎቹ የአበባ እጽዋት ናቸው። የማግኖሊያ የአትክልት ስፍራ ብቻ ከ130 በላይ የማግኖሊያ አበባ ዝርያዎችን ይዟል። ሼንዘን በቻይና ጓንግዶንግ ግዛት የምትገኝ ከተማ። ልዩ የኢኮኖሚ ዞን የሆነችው ሼንዘን በጓንግዶንግ ማዕከላዊ የባህር ዳርቻ ላይ ባለው የፐርል ወንዝ ምስራቅ ዳርቻ አርፋለች። ሼንዘን ከሆንግ ኮንግ በደቡብ፣ ዶንግ ጓንግ በሰሜን ምስራቅ ሁይዙዙና በደቡብ ምዕራብ ማካው ያዋስኗታል። ከተማዋ በሕዝብ ብዛት ከሻንጋይና ቤጂንግ በመቀጠል በቻይና 3ኛ ደረጃን የያዘች ናት። የሼንዘን ወደብ በዓለም 4ኛው በጣም የተጨናነቀ ወደብ ለመሆን በቅቷል። ብዙ ጊዜ የቻይና ሲሊከን ቫሊ በመባል የምትታወቀው ሼንዘን እንደ ሁዋዌ፣ ዲጂአይ እና ቢአይዲ ያሉ ዋና ዋና የቴክኖሎጂ ኩባንያዎች ዋና መስሪያ ቤት መገኛ ናት። በተለይም እንደ ፋሽን ባሉ ዘርፎች በዲዛይን ዘርፍ መሪ ስትሆን ከ6000 በላይ የዲዛይን ድርጅቶች በሴቶች ልብስ የምርት ገናናነት ስሟ ገኗል። የፌሪ ሐይቅ እጽዋት ጋርደን በልዑ አውራጃ ውቶንግ ተራራ ላይ ይገኛል። ከ3000 በላይ የእጽዋት ዝርያዎች በተለያዩ የአትክልት ስፍራዎች የሚገኙበት ማዕከል። የዓለም ትልቁ የቅሪተ አካል ደን እዚህ ይገኛል። የቻይና የሳይንስ አካዳሚ ከእጽዋት ጥበቃ ጋር የተያያዙ የምርምር ተግባራትን ያካሂድበታል። የእጽዋት የአትክልት ስፍራና ውብ ቦታው በ1983 ተገንብቶ በ1988 ለሕዝብ ክፍት ሲሆን ይህም ሳይንሳዊ ምርምርን፣ የሳይንስ ተወዳጅነትንና ቱሪዝምን ያካትታል። ሰፊውን ቅጥር በአስጎብኛችን መሪነት ማሰስ ጀመርን። የፌሪ ሐይቅ የእጽዋት ማዕከል 12 የሚደርሱ ዋና ዋና ክፍሎች አሉት። የማግኖሊያ የእጽዋት ስፍራ፣ ብርቅዬና ለአደጋ የተጋለጡ ዛፎች የሚገኙበት፣ የፓልም፣ የቅርከሃ፣ የጥላ ተክሎች፣ የበረሃ፣ የውሃ ተክሎችና ክሮፖቶጋሚክ ተክሎች፣ የጂምኖስፐርም፣ የቦንሳይ፣ የቢራቢሮና የኦርኪድ ሸለቆ እንዲሁም የሲቱ ጥበቃ ማዕከላት ዋና ዋናዎቹ ናቸው። ቅጥር ግቢው በዋናነት በ6 ውብ አካባቢዎች ተከፋፍሏል። የሰማይና የምድር አካባቢ፣ የሐይቅ፣ የቤተ መቅደስ፣ የበረሃ ተክል፣ የቅሪተ አካል ደንና የኮኒፈርስ አዛሊያ አካባቢ ይባላሉ። በዚህ የእጽዋት ማዕከል ውስጥ ከ17 በላይ ልዩ ምድብ ያላቸው ስብስቦችና ከ8000 በላይ የእጽዋት ዝርያዎች አሉ። ቻይናዎች አንድ ሰው እንደ መድኃኒት ተክሎች፣ ዘንባባዎች፣ ቀርከሃዎች፣ የበረሃ ተክሎች፣ ቦንሳይ ወዘተ ባሉ የተወሰኑ የእጽዋት አይነቶች ልዩ ፍላጎት ካለው ይህንን የአትክልት ስፍራ ይጎብኝ ይላሉ። የማዕከሉ ሕግ ከ12 ዓመት በታች የሆኑ ሕፃናት በአዋቂዎች ቁጥጥር ስር ብቻ የሚገቡበት ነው ይላል።
ማንኛውም ጎብኚ ወደዚህ ቅጥር ሲመጣ ወረቀትና ሌሎች ቆሻሻዎች በቆሻሻ መጣያ ጣሳዎች ውስጥ ብቻ እንዲጥል ይገደዳል። አበቦች፣ ቅርንጫፎች፣ ፍራፍሬዎች ወዘተ መልቀም ወይም መንካት የለበትም። የእጽዋቱ ሊቅ በባዮዳይቨርሲቲ ምርምር ከዓለም አቀፍ የቦታኒካል ጋርደን ኮንዘርቬሽን በላቀ አበርክቶ ተሸላሚው ፕሮፌሰር ሊ ዣንግ መሪነት ጉብኝታችን ቀጠለ። Okay, I just want to show you the map or the botanical garden. The main entrance. We have the PPT introduction. It's over there, and then we take this row along upward, and then go to the lake. The bus. Stop over there, and then we first go to the sightseeing pavilion, and then we walk through this, and we can see the whole garden, and also the lake. ቻይና ዜጎቿ እንዲጎበኙ ታነሳሳለች። ይህን የእጽዋት ማዕከል ሕፃናት ከ60 ዓመት በላይ ያሉ አረጋውያንና አካል ጉዳተኞች በውትድርና ያገለገሉና የቻይና መንግስት እንግዶች ያለምንም ክፍያ እንዲጎበኙ ይፈቀድላቸዋል። ፕሮፌሰር ዣንግ በአሁኑ ጊዜ የፌሪ ሌክ እጽዋት ጋርደን ምክትል ዳይሬክተርና የምርምር ፕሮፌሰር ናቸው። ከሆንግ ኮንግ ዩኒቨርሲቲ የዶክትሬት ዲግሪያቸውን ያገኙት የእጽዋት ሰው። የእጽዋት ማዕከሉ እግረኞች ወደ ተለያዩ የማዕከሉ ቦታዎች መንቀሳቀስ የሚያስችሉ መንገዶች የተሰሩበት ነው። ይህ ማዕከል በየዓመቱ ትልቅ የአበባ ፌስቲቫል ያስተናግዳል። የመኸር አበባ ትርኢት ላይ ደርሻለሁ። ከ200 በላይ የአበባ አይነቶች ያሉት ከ15000 ካሬ ሜትር የአበባ ማሳያ ቦታ ጎብኚዎች ሞልተውበት ትዕይንቱ ጀምሯል። ይህ እንግዲህ የአበባ ፌስቲቫል ላይ ነው የደረስነው። በዚህ መልኩ ከተፈጥሮ ጋር የሚነጋገርና የሚግባባ ለአበቦች ከፍተኛ ፍቅር ያለው ጎብኚ እየተመለከትኩኝ ነው። ከፍተኛ የሆነው የጎብኚ ቁጥር እንደዚህ አይነት ስርዓቶችን ለመታደም እዚህ ስፍራ ይገባል። በእጽዋት ማዕከሉ ሕግ እዚህ የሳር ሜዳ ላይ መቆምም መግባትም መደሰትም የሚቻለው በዚህ የአበባ ፌስቲቫል ወቅት ብቻ ነው። ሼድ ጋርደን ወይም ጥላ የእጽዋት ስፍራ በፌሪ ሐይቅ የእጽዋት ማዕከል ከሚገኙ ልዩ ስፍራዎች መካከል ጥላ የእጽዋት ስፍራ አንዱ ነው። It's called golden camellia. Golden camellia. Golden camellia is Gold belonging to the camellia. class 1 protected species in China. This is class 1 protected Yeah, species in China. በማዕከሉ ምዕራባዊ ክፍል የሚገኝና ከ1000 በላይ የጥላ እጽዋት ዝርያዎች መኖሪያ። ይህ ስፍራ እንደ ዛፎችና ድንጋዮች ባሉ ሌሎች ቦታዎች ላይ የሚበቅሉ ኤፒቲክ የመሬት ገጽታዎችን አካቷል። ጥላ ተቋቋሚ እጽዋትን ለማሳየት የተሰራ ቋሚ የኤግዚቢሽን አዳራሽ ሆኖ ያገለግላል። ጥላው በሞቃታማ አካባቢ ውስጥ የመሆን ስሜት ይፈጥራል። የሼዱ ስፍራ ስፋት 1.2 ሄክታር ሲሆን በተለያዩ መደበኛ ያልሆኑ ትንንሽ ቦታዎች ተከፋፍሏል። 在这一块主要是那个秋海棠、秋海棠和蕨类还有兰花。 Yeah, here are some orchid ferns, Orchids and begonias. and begonias. እጽዋቱ
ጥላ ተቋቋሚ ተክሎች ናቸው። ይህቺ ትንሽና ጸጥ ያለች ውብ ጅረት የእጽዋቱን ጥላ ቅጥር መሃል ለመሃል ታቋርጠዋለች። የገነት ምንጭ ውሃ በሚል የምትጠራ ኩሬ ናት። China. This is the biggest fern in China. Spore. Spores. You can see the spore. On the both sides. ብዙ ጎብኚዎችን ከሚያስተናግዱ የእጽዋት ማዕከሉ ክፍሎች ይህ ባለ ጥላ የእጽዋት ቅጥር ዋናው ነው። አምስት ሺህ ካሬ ሜትር ስፋት ባለው ጥላ የእጽዋት ቀጠና 70 የሚደርሱ የእጽዋት ቤተሰብ ስብስቦች አሉ። በእጽዋት ማዕከል ውስጥ ባሉት መንገዶች ላይ የተለያዩ አስደናቂ መልክዓ ምድራዊ ቦታዎች አሉ። ቅጥሩ በአጠቃላይ ወደ 80 የሚጠጉ መልክዓ ምድራዊ ቦታዎችን ይዟል። ይህ የሳይካድ ቅሪተ አካል ሙዚየም ነው። Over there is the Saikad Fossil Museum. በዓለም ላይ ትልቁና ቀዳሚው እንደሆነ ይነገርለታል። በቻይና ደግሞ የመጀመሪያው። ሳይካድ ከዘንባባ ወይም ከፈርን ጋር የሚመሳሰሉ የጥንት የዘር ተክሎች ቡድን ነው። We have many this size of Saikad fossil, and this fossil mostly is from 70 million years ago. From northeast of China. ሳይካድ ከ250 ሚሊዮን ዓመታት በላይ ዕድሜ ያላቸው ጥንታዊ የእጽዋት ቡድኖች ሲሆኑ እዚህ ሙዚየም ዕድሜ ጠገብ ቅሪቶችም ተቀምጠዋል። የቻይና ብሔራዊ ሳይካድ ጥበቃ ማዕከልም እዚህ ይገኛል። ሳይካድ ጋርደን በመባል የሚታወቀው የመጀመሪያው ብርቅዬና ለአደጋ የተጋለጠ የእጽዋት የቀድሞ ጥበቃ ማዕከል በቻይና ብሔራዊ ደንና የሳር መሬት አስተዳደር በይፋ ተቋቋመ። እንደ አውሮፓውያን አቆጣጠር ከታህሳስ 2002 ጀምሮ የብሔራዊ ሳይካድ ጥበቃ ማዕከል በመሰብሰብ በመጠበቅ በሳይንሳዊ ምርምርና በታዋቂ የሳይንስ ትምህርት እንዲሁም ለአደጋ የተጋለጠ የሳይካድ ዝርያዎች እንደገና በማስተዋወቅ ላይ ትኩረት አድርጎ ይሰራል።
ማዕከሉ ከቻይናና ከቻይና ውጪ ከ240 በላይ የሳይካድ ዝርያዎችን ሰብስቦ ይዟል። 5 የጥበቃ ክፍሎች ያሉት በሳይካድ ጥበቃ ማዕከሉ በ3 ቤተሰቦችና 10 ዝርያዎች የተሰበሰቡበት ማዕከል 6 ሄክታር የሚጠጋ አጠቃላይ መሬት ይሸፍናል። ሶስት ሄክታር የሚያክል የግል ተቋም ለህዝብ ክፍት አይደለም። ከዚህ አንዱ ይህ የጸጥታ ስፍራ ነው። This is the first mouse garden in China. ፕሮፌሰር ዣንግ በሩን ከፍተው ገባን። So it's totally different from the outside. Yeah, be careful. የዩክሲ ቫሊ ይባላል። ቃል በቃል ጸጥ ያለ ቦታ እንደማለት ነው። ይህ ቅጥር በአጠቃላይ 3 ሸለቆዎችን ያቀፈ ሲሆን እነዚህም ጃንጊው ቫሊ ወይም ሰላም ያለው ሸለቆና ዣዮ ቫሊ ወይም የመዝናኛ ሸለቆ የሚሉት ያካተተ ነው። የአካባቢውንና ከሌላ ስፍራ የመጡ ፈርንና ብሪዮፊቶችን ለመጠበቅ ተቋቋመ። እርጥበት አዘልና ከፊል እርጥበት አዘል አካባቢዎችን የሚተካ ቦታ። የውስጥ ለውስጥ መንገዱ ዚግዛግ ሲሆን ለእግር ጉዞ ይመቻል። ያም ሆኖ ጥንቃቄ የሚፈልግ ነው። የመንገዱ ግማሽ ድንጋይ ግማሽ ብረት ፍርግርግ ነው። የብረት ፍርግርጉ የተፈጥሮ መኖሪያውን ያለ እንቅፋት እንዲተውና ትንንሽ እንስሳት በነፃነት እንዲያልፉ የሚያስችል ስነ ምህዳራዊ ኮሪደር እንዲያቀርብ ታስቦ ተሰርቷል። No raining from late October through May. So in these 7 months, almost no raining. Yeah. So we have to water the mosses and water the plants. Otherwise, it's raining is enough. የተረጋጋ ስሜት ይፈጥራል። አልጌዎቹ ምድሩ ላይ በጥንቃቄ ይጠበቃሉ። የክሪፕቶጋም ስብስቡ ከፍተኛ ነው። የተፈጥሮ እርጥበት በቴክኖሎጂ በመፍጠር ትልቅ የምርምር ሥራ የሚሰራበትና ለጎብኚዎች ያልተፈቀደ ቅጥር። ይህ የሐይቅ ዳርቻ የፌሪ ሐይቅ የእጽዋት ማዕከል ዋና ቦታ ሲሆን የፓልም ሳር ሜዳና የፓልም ስብስብ ይገኝበታል። በሜዳው የሳር መሬት ላይ የተለያዩ የዘንባባ ዛፎች በቅለዋል። በአረንጓዴ ተራሮች የተከበበው የፌሪ ሐይቅ 13.8 ሄክታር ስፋት ያለው ሰው ሰራሽ ሐይቅ ነው። ወደ ባህር ዳርቻ የሚመጡት ጎብኚዎች በቁጥር ይበዛሉ። በፌሪ ሐይቅ ምስራቃዊ ክፍል የሚገኝ ፌሪ አይስሌት ሰው ሰራሽ ትንሽ ደሴት ነው። ጎብኚዎች በፌሪ አይስሌት ላይ ወደ ባህር ዳርቻ እንዲሄዱ ስለማይፈቀድላቸው ሙሉ በሙሉ በለምለም እጽዋት ተሸፍኖ የወፎች ገነት ሆኗል። ይሄ የበረሃ እጽዋት ስብስብ ነው። እንደ አውሮፓውያኑ አቆጣጠር ከ1992 ጀምሮ የበረሃ እጽዋትን ሲያሰባስብ የቆየው የፌሪ ሐይቅ እጽዋት ማዕከል ከጥቅምት 1995 ጀምሮ ስፍራውን ለሕዝብ ክፍት አደረገ። የካክቲና የስኩለንት የአትክልት ስፍራ የሚባለው ይህ ቅጥር በመቶዎች የሚቆጠሩ የካክቴስና የስኩለንት ዝርያዎችን የያዙ 3 የግሪንሃውስ ቤቶችን አካቷል። ይህ የፔትራይፋይድ ደን ይባላል።
የሀገር ውስጥና ዓለም አቀፍ ኤግዚቢሽን ክፍሎችን ያቀፈ በዓለም ላይ ትልቁ የሲሊሲፈድ እንጨቶች ስብስብ ማሳያ ነው። ከ100 ሚሊዮን ዓመታት በፊት ከመሬት በታች በፍጥነት የተቀበሩ የዛፍ ቅሪት ተሰብስቦ ይታይበታል። እነዚህ የእንጨት ቅሪቶች ከ70 ሚሊዮን እስከ 150 ሚሊዮን ዓመታት በፊት ከሜሶዞይክ ዘመን ከነበሩት ኮኒፈሮች የመጡ ናቸው። የፌሪ ሐይቅ እጽዋት ማዕከል የቻይናን የተፈጥሮ ስልጣኔ ምጥቀት ያየሁበት ልዩ ቦታ